እሺ በቤታችሁ ልጆች ካሏችሁ እነኚህን ሶስት ጥያቄዎች ልጠይቃችሁ። ልጃችሁን እንቅልፍ ለማለማመድ በምትሞክሩበት ሰዓት ላይ ተቸግራችኋል? ከዚህ ተጨማሪ ደግሞ ሌሊት እየባነኑ ያስቸግሯችኋል? ሶስተኛው ደግሞ ልጄን ከኔ ነጥዬ ለራሱ ክላስ አመቻችቼለት ወይም ደግሞ ራሱን አልጋ ችሎ እንዲተኛ መቼ ማለማመድ አለብኝ የሚለው ጥያቄ ተፈጥሮባችኋል? ታዲያ እነኚህና ሌሎቹን ልጆቻችሁ እንቅልፍ በምታለማመዱበት ሰዓት ላይ የሚያስፈልጓችሁ ነገሮችና ማወቅ እንዳጠቃላይ ያሉባችሁ ነገሮች በዚህ ቪዲዮ እንዳስሳለን። ልጆቻችሁ በቀን ውስጥ ምን ያህል ሰዓት መተኛት አለባቸው? ምን ያህል ጊዜ ናፕ ማድረግ አለባቸው? እንቅልፍ ስታለማመዱ ለራሱ እንዴት ማለማመድ አለባችሁ? ከዚህ ሌላ ደግሞ ልጆቻችሁን አስተኝታችሁ ለራሱ በሚያለቅሱበት ሰዓት ሄዳችሁ ቀጥታ አንስታችሁ ሹሩ ማለት እንደሌለባችሁ ታውቃላችሁ። ስለዚህ እነኚህን ጉዳዮች በደንብ ግልጽ አድርገን ልጆቻችሁ በሳምንት ውስጥ ራሳቸውን ችለው እንዲተኙ እንዴት ማለማመድ እንዳለባችሁ ሁሉንም ነገር ከፋፍለን እናያለን። ምናልባትም ጊዜ ከሌላችሁና ሙሉ ቪዲዮ ማየት ማትችሉ ከሆነ እዚሁ በርዕሱ ላይ እንደምትመለከቱት ታይም ስታምፕ ላይ በርዕስ አድርገን አስቀምጠንላችኋል። መርጣችሁ ማየት ትችላላችሁ። ሃይፋም እንደምን አላችሁ? ዶክተር ዳውድ ነኝ። በዚህ ቪዲዮ ለልጆቻችሁ እንቅልፍን በምታለማምዱበት ሰዓት ምን ማድረግ አለባችሁ የሚለውን ነገር በእድሜያቸው ከፋፍለን እናያለን። ከዛ በፊት ግን ልጆቻችሁ እንደየእድሜያቸው እንቅልፍ የሚነሳቸውና የሚቀሰቅሳቸው ራሱን የቻለ ምክንያቶች አሉ። መጀመሪያ እነኝን እንረዳና ከዛ በኋላ ደግሞ ምን ማድረግ እንዳለባችሁ ነግራችኋለሁ። የመጀመሪያው ግልጽ ማድረግ ያለብን ነገር ህፃናት የእንቅልፍን ማለት ቀንና ማታ የሚለውን ነገር መለየት የሚጀምሩት 2 ወር ካለፋቸው በኋላ ነው። ይሄኛውን በህክምናው ሰርካዲያን ሪትም እንለዋለን። ታዲያም ይሄ ጭንቅላታችን ውስጥ እየጎለበተ የሚመጣው ህፃናት ከ2 ወር በላይ ሲሆኑ ነው። ስለዚህ በመጀመሪያዎቹ 2 ወራት ውስጥ ቀንና ማታ የትኛው ላይ መተኛት አለባቸው የሚለውን ነገር እርግጠኛ ይሆኑ። ሁለተኛው ደግሞ ህፃናት አንጀታቸው በጣም ትንሽ ስለሆነች ተደጋጋሚ መመገብ ይፈልጋሉ። ይሄም ረሃብ ስለሚቀሰቅስባቸው ሌሊት ላይ በተደጋጋሚ ሊነሱባቸው ይችላሉ። ሶስተኛው ህፃናት ሰውነታቸውን ከአደጋ የሚጠብቁበት ራሱን የቻለ ሞሮ ሪፍሌክስ ምንለው አለ። ማለትም እንደዚህ ብንን እያሉ የሚነሱት ማለት ነው። ይሄም በመጀመሪያዎቹ 2 ወራት በጣም የሚታይና ህፃናት እንደዚህ እየባነኑ ሲነሱ ያ ነገር ይቀሰቅሳቸዋልና በዚህም እንቅልፍ ሊያጡ ይችላሉ። የተቀሩት ምክንያቶች ደግሞ ህፃናት ምቾት የሚነሳቸው ከሆነ፣ ሙቀት ወይም ደግሞ ቅዝቃዜ ካለ፣ ከዚህ ተጨማሪ ደግሞ ህፃናት በራሳቸው አንጀታቸው ሆድ ቁርጠት የሚሰማቸው ከሆነ ወይም ደግሞ በህክምናው ኢንፋንታል ኮሊክ ምንለው ማለት ነው። ከዚህ ሌላ ደግሞ ህፃናት አመሻሽ አካባቢ ላይ ኦቨር ስቲሙሌት የሚያደርጉ ከሆነ ወይም ደግሞ ብርሃን ያለበት እናንተ የምታጫውቷቸው ከሆነ ሰውነታቸው ይነቃቃና ማታ ላይ እንቅልፍ ሊያጡ ይችላሉ። ከ2 ወር እስከ 4 ወር ባለው ጊዜ ውስጥ ደግሞ ህፃናት ከኖርማል ከህፃንነት የእንቅልፍ ሂደት ውስጥ ወደ አዋቂ ወይም ደግሞ ቅድም እንደነገርኳችሁ ቀንና ማታን ወደሚለዩበት ሂደት ስለሚሻገሩ የዚህ ጊዜም እንቅልፍ ሊያስቸግራቸው ይችላል። ወይ ኦቨር ስቲሙሌት የምታደርጓቸው ከሆነ ወይም ደግሞ ምሽት አካባቢ ላይ በጣም የምታጫውቷቸው ከሆነ፣ ከዚህ ሌላ ደግሞ የተዛባ ናፕ የሚያደርጉበት ሰዓት ካለና ረሃብ ለራሱ ሊቀሰቅሳቸው ይችላል። ከዚህ በኋላ ደግሞ እድሜያቸው ከፍ ካለ በኋላ በተለይ ከ4 እስከ 6 ወር ባለው ጊዜ ውስጥ ሰውነታቸውን ራሳቸው በራሳቸው እንዲያለማምዱ እናንተ ማታለማምዷቸው ከሆነ የዚህ ጊዜም እንቅልፍ ሊያስቸግራቸው ይችላል። ተደጋጋሚ የሆነ ናፕ ታይም እንደገና የተዛባ ደግሞ የእንቅልፍ ሰዓት ካላቸው ይሄም ምሽት ላይ እንቅልፍ እንዲያጡና የተዛባ የሆነ የእንቅልፍ ዑደት እንዲኖራቸው ያደርጋል። ከ4 ወር ጀምሮ ባለው እድሜያቸው ደግሞ ህፃናት ጥርስ ስለሚያወጡ ወይም ደግሞ ግግ ስለሚጀምራቸው ያ ህመሙ ለራሱ እንቅልፍ ሊነሳቸው ይችላል። ከዛ ከፍ ብለው ደግሞ ከ6 ወር እስከ 1 ዓመት ባለው እድሜያቸው ደግሞ ህፃናት እየራባቸው ነው እየተነሱ ያሉት ምሽት ላይ የሚቀሰቀሱት ወይም ደግሞ ከእንቅልፋቸው የሚባንኑት እየራባቸው ነው ብላችሁ ህፃናትን በዛ ሰዓት ላይ የምትመግቡ ከሆነ ያ እንደ ልምድ ይሆንና ህፃናት በሌሊት እንዲነሱባቸው ያደርጋል። ነገር ግን ይሄ የሚቀሰቅሳቸው ረሃብ አይደለም። በዚህ እድሜ ያው ጥርስ በደንብ የሚያወጡበትና ግጉም ህመሙ እየተባባሰ የሚመጣበት ጊዜ ነው። ስለዚህ ያኛው ምቾት መንሳቱ ለራሱ እንቅልፍ እንዲነሱና ሌሊት ላይ በጣም ሊያስቸግሯቸው ያደርጋል። ከነኚህ ሌላ ደግሞ ህፃናት አብዛኛው እድገቶቻቸው በተለይ መቀመጥ የሚችሉት መንከባለልም እነኚህ ነገሮች እያደጉ እየጎለበቱ የሚመጡት በዚህ እድሜ ላይ ነውና ህፃናት ሞር ከመተኛት ወደ መቀመጥ የሚያዘነብሉበት እድሜ ነውና የዛ ሰዓትም እንቅልፍ በጣም ሊያስቸግራቸው ይችላል። ስለዚህ ህፃናት በጤናማ መልኩ ምን ያህል ሰዓት መተኛት አለባቸው፣ ምን ያህል ሰዓት ናፕ ማድረግ አለባቸው የሚለውን ደግሞ እንናገር። ያው ይሄኛው የሚተኙበትና ናፕ የሚያደርጉበት ሰዓት እንደየህፃናቱ እድሜ የተለያየ ነው። በእድሜ ከፋፍለን ላሳያችሁ። ያው እዚህ ስክሪን ላይ እንደምታዩት ህፃናት ከተወለዱ ጊዜ ጀምሮ 2 ወር እስከሚሞላቸው ድረስ ለረጅም ሰዓት ሊተኙ ይችላሉ። ኢቭን እስከ 18 ሰዓት ድረስ ሊተኙ ይችላሉ። ያው በአማካኝ ግን አብዛኞቹ የሚተኙት ከ14 ሰዓት እስከ 17 ሰዓት ያህል ነው። ነገር ግን ህፃናት ምሽት ላይ የሚተኙበት ድግግሞሽ ብዙ ጊዜ የተቆራረጠ ነው። ማለት ከ2 ሰዓት እስከ 4 ሰዓት ይተኙና እየባነኑ ይነሳሉ። ምክንያቱም ቅድም እንደነገርኳችሁ በራሳቸው እንቅልፍን ቀንና ማታን ስላለዩ ቀጥ ያለና ወጥ የሆነ እንቅልፍ አይኖራቸውም። ቀን ደግሞ ናፕ የሚያደርጉበት ከ4 እስከ 6 ጊዜ የናፕ ጊዜ ሊኖራቸው ይችላል፣ ወይም ደግሞ ትንሽ ሊተኙ ይችላሉ። ይህም የሚተኙበት ቆይታ ከ20 ደቂቃ እስከ 2 ሰዓት ድረስ ሊረዝም ይችላል። ይህ ናፕ የሚያደርጉት ማለት ነው። በሚነቁበት ሰዓት ደግሞ ከ45 ደቂቃ እስከ 1 ሰዓት ድረስ ሊቆይ ይችላል። ስለዚህ ቀንም ማታም እንደዚህ የተዘበራረቀ ቢያስቸግራችሁ ብዙም አያሳስባችሁ። ከዚህ ተጨማሪ ደግሞ በየቦታው ቢተኙባችሁ ለራሱ ምንም ያሳስባችሁ ነገር የለውም። አሁን ህፃናት እድሜያቸው ከፍ ብሎ ከ2 ወር እስከ 4 ወር ባለው ጊዜ ደግሞ የሚተኙበት ሰዓት እየቀነሰ ይመጣል። ይህም እንዳጠቃላይ በ24 ሰዓት ውስጥ ከ14 እስከ 16 ሰዓት የሚተኙ ሲሆን ምሽት ላይም ከ6 ሰዓት እስከ 8 ሰዓት የሚቆይ አይነት እንቅልፍ ሊተኙ ይችላሉ። በዚህ ጊዜ ምሽት ላይ በሚነሱበት ሰዓት ላይ ተደጋጋሚ መመገብ ሊያስፈልግ ይችላል። አብዛኛው ጊዜ እስከ 3 ድረስ እየተነሳችሁ መመገብ ሊኖርባችሁ ይችላል። ቀን ደግሞ ናፕ የሚያደርጉበት ከ3 እስከ 5
ጊዜ ናፕ ማድረግ ሲኖርባቸው እያንዳንዱ ናፕ የሚያደርጉበት ቆይታው ከ30 እስከ 90 ደቂቃ ሊቆይ ይችላል። ያው ይሄም የሚሆንበት ሰርካዲያን ሪትም የምንለው ወይም ደግሞ የእንቅልፍ ዑደታቸው የሚቆጣጠረው አካል እየጎለበተ ስለሚመጣ ነው። የተቀሩትም ከ4 እስከ 6 ወር እድሜያቸው ላይ በጣም ወሳኝ የሚባለው ለእንቅልፋቸው ዑደት መለማመድና እናንተ ማስተማር ያለባችሁ ይሄኛው ክፍል ሲሆን በቀን ውስጥ ከ13 እስከ 15 ሰዓት ሊተኙ ይችላሉ። በዚህ ሰዓት ነው የእናንተ ትልቁ ተሳትፎ መጀመር የሚጀምረው። ምክንያቱም ህፃናት መቼ መተኛት አለባቸው የሚለውን ነገር ጭንቅላታቸው ቅድም የነገርኳችሁ ሰርካዲያን ሪትም የምንለው በዚህ ሰዓት ነው እየጎለበተ የሚመጣው። ስለዚህ እናንተ ተደጋጋሚና ቁርጥ ያሉ ሰዓቶችን በማመቻቸት ህፃናትን በዛ ሰዓት እንዲተኙ ማለማመድ መጀመር ያለባችሁ ይሄኛው ነው። እንዴት ማለማመድ አለባችሁ የሚለው መጨረሻ ላይ እነግራችኋለሁ። ከዛም ከ6 እስከ 9 ወር ባለው እድሜያቸው ላይ ከ13 እስከ 14 ሰዓት በቀን ውስጥ የሚተኙ ሲሆን ከ9 እስከ 12 ወራቸው ደግሞ ከ12 እስከ 14 ሰዓት አካባቢ ይተኛሉ። ያው ከፍ ሲሉም ከ1 ዓመት እስከ 2 ዓመት ከ11 እስከ 14 ሰዓት ሊተኙ ይችላሉ። ያው እድሜያቸውም ከፍ እያለ ሲመጣ የሚተኙበት ሰዓት እንደዚሁ ስክሪን ላይ እንደምታዩት እየቀነሰ መምጣቱ አይቀርም። አሁን ዋናው ጥያቄ የሚጀምረው እዚህ ጋር ነው። እናንተ ልጆቻችሁን እንቅልፍ መተኛትን ማለማመድ ያለባችሁ እንዴት ነው? ከስንት እድሜያቸው ጀምሮ ነው የሚለውን ነገር በእድሜ ደግሞ ከፋፍለን እንይ። ህፃናት አብዛኛው ጊዜ ልብ ብላችሁ ከሆነ አራስ ቤት ስትሄዱ ወይም ደግሞ እናንተ ለራሳችሁ እናት በምትሆኑበት ሰዓት ላይ ከጎናችሁ አድርጋችሁ ነው የምታስተኙት። ነገር ግን ይሄ በፍጹም መሆን የሌለበት ነገር ነው። ህፃናት ከተወለዱ ጊዜ ጀምሮ የራሳቸው አልጋ ሊመቻችላቸው ይገባል። በምታመቻቹበት ሰዓት ደግሞ ከእናትየዋ ጎን ለማጥባት እንዲመቻት በአንድ ክንድ ርቀት ውስጥ የሚገኝ አልጋ ማመቻቸት መቻል ይኖርባቸዋል። ለህፃናት እንደዚህ ማድረጋችሁ ህፃናት ውስጥ የሚፈጠር በተለይ ከ4 ወር በታች ያሉ ህፃናት ላይ ሲድስ ምንለው አለ። ማለትም ሰደን ኢንፋንታል ዴዝ ሲንድረም ምንለው ወይም ደግሞ ድንገተኛ የሆነ የህፃናት ህልፈተ ህይወት አለ። ስለዚህ ይሄኛው እንዳይፈጠር ለመከላከል የህፃናት አልጋ ለብቻው ተለይቶ መቀመጥ መቻል አለበት። ከዚህም ሌላ የእናትየዋም እንቅስቃሴ ይሁን አጠቃላይ ሌሎች ሰዎች እንቅስቃሴ ህፃናትን ከእንቅልፋቸው ሊያባንናቸው ስለሚችል የራሳቸው ቦታ ሊመቻችላቸው ይገባል። ታዲያም በምታመቻቹላቸው ሰዓት ህፃናት አንገታቸውና ጭንቅላታቸውን መቆጣጠር ስለማይችሉ የመታፈን እክል ሊያጋጥማቸው ይችላል። ስለዚህ ብርድ ልብስ እዛ አካባቢ መኖር የለበትም። ትራስን መጠቀም የለባችሁም። ቀጥ ያለ ቦታ ላይ አመቻችታችሁ ብቻ ነው ማስተኛት ያለባችሁ። ነገር ግን ብርድ ልብስም ይሁን ወይም ደግሞ ከላይ ጣል የምታደርጉት ልብስ ካለ ህፃናት አንገታቸውን አነቃንቀው ራሳቸው ማዳን ስለማይችሉ ድንገት መታፈን አደጋ ካጋጠማቸው ሌላ ችግር ውስጥ ሊጥላቸው ይችላል። ስለዚህ ህፃናትን በዚህ እድሜ ላይ በምታስተኙበት ሰዓት ካጠገባችሁ ራቅ ያለ በአንድ ክንድ ያህል ርቀት ውስጥ ያለ የራሳቸው አልጋ አመቻቹላቸው። ትራስ በተለይ ደግሞ እነኛ አንሶላ ወይም ደግሞ የጨርቅ የመሳሰሉ ነገሮችን ከአካባቢያቸው ማራቅ መቻል አለባችሁ። የምታስተኙበት ፍራሽ ለራሱ ጠንከር ያለና ፊርም መሆን አለበት። ስርጉድ የሚለው መሆን የለበት። እነኝንም ከማድረጋችሁ ተጨማሪ ህፃናት የሚተኙበት ክፍል አንድ ሰው ብቻ ነው መግባት አለበት። ሌላ ማንም ሰው ማስገባት የለባችሁ። ተደጋጋሚ ሰዎች የሚገቡ ከሆነና ከሰዎች ጋር ኮንታክት ካላቸው ራሱን የቻለ ሌላ ችግር አለው። ለምሳሌ እንደ ኢንፌክሽን ሊያጋልጣቸው ይችላል። በተለይ ደግሞ አቅፈው የሚስሙ ምናምን ከሆነ እንደዚህ አይነት ችግር ሊያጋጥማቸው ይችላል። ስለዚህ አንድ ሰው ብቻ እንዲንከባከብ መፍቀድ ነው። ስለዚህ ህፃናት 6 ወር እስከሚሞላቸው ድረስ ሊቀሰቅሷቸው የሚችሉ ብዙ ችግሮች አሉ። እነኝንም ዋና ዋና የሚባሉት መፍትሄዎች ረሃብ ከሆነ ቼክ አድርጉና እሱን ማጥባት። ሌላው ህፃናት የጎለበተ የእንቅልፍ ዑደት ስለሌላቸው ክፍሉ ጸጥ ያለ መሆን አለበት፣ ጨለማ መሆን መቻል አለበት እና የሰዎች ድምጽ ደግሞ በፍጹም መግባት መቻል የለበት። እናም በዚህ እድሜ ደግሞ ቅድም እንደነገርኳችሁ ሞሮ ሪፍሌክስ ምንለው ወይም ደግሞ ሰውነታቸው እንደዚህ የሚያወራጩበት እሱኛው ሊቀሰቅሳቸው ስለሚችል ስዋድል ማድረግ ይኖርባቸዋል። ስዋድል ማለት ህፃናትን የምጠቀልሉበት ሂደት ማለት ነው። ይህንም ጥንቃቄ ማድረግ ያለባችሁ ነገር ህፃናት ብዙ ጊዜ 4 ወር እስከሚሞላቸው ድረስ ብዙ መንከባለል አይችሉም። ስለዚህ እንዳይንከባለሉ ወይም ደግሞ መንከባለል በማይችሉበት እድሜያቸው ከ4 ወር በታች ባለው እድሜያቸው ላይ የዛን ጊዜ ነው መጠቅለል ያለባችሁ። ቀን ላይ ደግሞ ህፃናትን በምታጫውቱት ወይም ደግሞ ከህፃናት ጋር በምትቆዩበት ሰዓት ላይ ቤቱ ክፍት መሆን መቻል አለበት። በደንብ ብርሃን መግባት አለበት። ያ ነገር ጭንቅላታቸው በደንብ እንዲለማመድ ያደርገዋል። ያ የእንቅልፍ ዑደታቸው እንዲስተካከል እንዲያደርገው ማለት ነው። ስለዚህ በዚህም ቀን ላይ በደንብ የምታጫውቷቸው ከሆነ በቂ የሆነ ናፕ የሚያደርጉ ከሆነ ምሽት ላይ ደግሞ በደንብ ማታጫውቷቸው ከሆነ እና በተቻለ አቅም ጨለማና ጸጥ ያለ ክፍል ውስጥ የምታስተኛቸው ከሆነ በጊዜ ቀንና ማታን እየለመዱላችሁ እንዲመጡ ያደርጋል። ሌላ ደግሞ ህፃናት በሚተኙበት ሰዓት በተለይ እድሜያቸው ከ2 ወር እስከ 3 ወር ባለው እድሜያቸው ውስጥ ከሆነ ህፃናት ትንሽ ልብ ሲያደርጋቸው የሆነ መተኛትና መንቃት አይነት እንደዚህ አይነት መሀል ላይ በሚሆኑበት ሰዓት ነው ማስተኛት ያለባችሁ። ሙሉ ጭልጥ ብለው ከተኙ እናንተ እቅፋችሁ ላይ ነው መተኛትን እየተለማመዱ የሚመጡት። ነገር ግን በዛ ይሄ ግራ በሚጋቡበት ሰዓት በሚነቁበት ወይም ደግሞ በሚተኙበት መሀል ላይ ባለው ክፍል ላይ የምታስተኛቸው ከሆነ የት ቦታ ላይ መተኛት እንዳለባቸው ሰውነታቸው እየለመደ እንዲመጣ ያደርገዋል። ከ6 ወር እስከ 1 ዓመት ያሉ ህፃናት ጋር ምን ማድረግ እንዳለባችሁ ከመናገሬ በፊት አንድ መርሳት የሌለባችሁ ነገር አለ። በተለይ ደግሞ ህፃናትን ይሄ እንቅልፍ በምታለማምዱበት ሰዓት ላይ ይሄ 4 ወር እስከ 6 ወር ባለው እድሜያቸው ላይ ህፃናት በራሳቸው ከወላጆቻቸው ተለይተው መተኛትን የማይፈልጉበት ነገር አለ። ይሄኛውንም ሰፓሬሽናል አንግዛይቲ እንለዋለን። ይህንን በጊዜ ማታለማምዷቸው ከሆነ ህፃናት ከእናንተ ሰውነት ተለይተው መራቅና መተኛትን አይፈልጉም። ስለዚህ እቺ ነገር ልታስቸግራችሁ ትችላለች። ይህን
እንዴት ማስተካከል እንዳለባችሁ ደግሞ ልንገራችሁ። ያው ህፃናት ምሽት ላይ ባነው በሚነሱበትና በሚያለቅሱበት ሰዓት አብዛኞቻችሁ የምታደርጉት ምንድነው? ተራርጣችሁ ሄዳችሁ ማንሳት፣ ከዛ ማቀፍ፣ ከዛ ሹሩ ማለት ነው አይደል? ነገር ግን ይሄ ነገር በራሳቸው እንቅልፍን እንዳይለማመዱና በራሳቸው አረጋግተው መተኛት የሚለውን ነገር በጊዜ እንዳይለምዱ ያደርጋቸዋል። ስለዚህ ይሄን ማድረግ የለባችሁ። ባይሆን ማድረግ ያለባችሁ 4 ስቴፖች አሉ። እነሱ ምን እንደሆኑ ልንገራችሁ። ያው ህፃናት ሌሊት ላይ የሚቀሰቅሳቸው ብዙ ነገር ሊኖር ይችላል። ነገር ግን ብዙ ጊዜ ከአንዱ የእንቅልፍ ሳይክላቸው ወደ ሁለተኛው በሚሻገሩበት ሰዓት ነው የሚሆነው። ስለዚህ ህፃናት በሚያለቅሱበት ሰዓት ትሄዱና አጠገባቸው ላይ መቆም ነው ያለባችሁ። አይናቸውን ገልጠዋል ወይስ አልገለጡ የሚለውን ነገር ቼክ አድርጉ። አይናቸውን ገልጠው ካልሆነ እና እያለቀሱ ነው ብላችሁ ብድግ የምታደርጓቸው ከሆነ የእንቅልፍ ዑደታቸውን እያዛባችሁ ትመጣላችሁ። ምክንያቱም ቅድም እንደነገርኳችሁ ህፃናት በሚተኙበት ከአንዱ የእንቅልፍ ዑደታቸው ወደ ሁለተኛው ሲሻገሩ በራሳቸው ዝም ብሎ የሚያለቅሱበት ሂደት አለ። ስለዚህ በዚህ ሰዓት ላይ ህፃናትን ቼክ ስታደርጉ ሙሉ መብራቱን ሳታበሩ ሳትቀሰቅሷቸው ካጠገባቸው ትቆሙና ከ30 እስከ 90 ሰከንድ ድረስ ዝም ብላችሁ ታያቸዋላችሁ። ምን እየሰሩ ነው? ባነዋል አልባነኑም? ይፈልጉኛል አይፈልጉኝ የሚለውን የዛኔ ነው የምታዩት። እንደዚህም ቆማችሁ ህፃናት ምን እያደረጉ ነው የሚለውን ነገር ቆማችሁ ማየት አለባችሁ ተባብለናል። አይናቸውን ገልጠው ከሆነ የዚህን ጊዜ የሚያስፈልግ ነገር አለ ማለት ነው። አይናቸውን ገልጠው ከሆነ ለቅሶ እየጨመረ የሚመጣ ከሆነ መጨነቅ ወይም ደግሞ መወጣጠር አይነት ነገር የሚያሳያችሁ ከሆነ የዚህ ጊዜ እናንተ ኢንተርፊር ማድረግ አለባችሁ። ስለዚህ የእናንተ እርዳታ ያስፈልጋል ማለት ነው። ነገር ግን ህፃናት አይናቸውን ዘግተው ከሆነ እየተረጋጉ የሚመጡ ከሆነና ወይም ደግሞ ለቅሷቸው እየቀነሰ የሚመጣ ከሆነ ወይም በሚያለቅሱበት ሰዓት ሰውነታቸው ማይወጣጠር የተጨናነቀ ማይመስል ከሆነ ምንም ማድረግ የለባችሁም። ዝም ብላችሁ ትታችኋቸው በዛው እንዲተኙ ማበረታታት ነው። ነገር ግን ህፃናት ነቅተው ከሆነ ሰውነታቸው ማይጨናነቅ ማይወጣጠር አይነት ነገር ከሆነ የዚህ ጊዜ እናንተ ማድረግ ያለባችሁ ነገር ቀስ ብላችሁ ሰውነታቸውን ሳታነሷቸው ታፕታፕ እያደረጋችሁ ማለት ወይም ደግሞ ቀስ እያላችሁ መዘመር እና ሊያረጋጋቸው የሚችሉ ቋንቋዎችን መጠቀም መቻል አለባችሁ። በዚህ ሰዓት ግን ህፃናትን አንስታችሁ ቸብቸብ የምታደርጓቸው ከሆነ ወይም ደግሞ የምታቅፏቸው ከሆነ የምታወዛውዟቸው ከሆነ የእንቅልፍ ዑደታቸውን እያዛባችሁ ትመጣላችሁ። ስለዚህ በፍጹም ማድረግ የለባችሁም። ነገር ግን ነቅተው ከሆነ የመጨናነቅ ነገር የሚያሳያችሁ ከሆነ ሊሆኑ የሚችሉት አንደኛ ረሃብ ሊሆን ይችላል፣ ወይም ደግሞ ዳይፐራቸው እንዲቀየርላቸው ፈልገው ሊሆን ይችላል፣ የሆድ ቁርጠት አይነት ስሜት እየተሰማቸው ሊሆን ይችላል። ስለዚህ እያንዳንዱን ቀስ ብላችሁ ቼክ ካደረጋችሁ በኋላ እነኛን ነገሮች ማስተካከል መቻል አለባችሁ። ብዙ ጊዜ ግን የረሃብ አይነት ለቅሶ በሚሆንበት ሰዓት ግን ከሌሎቹ የተለየ አይነት ለቅሶ ነው። በጣም ጠንከር ያለ ነው፣ በጣም ከባድ ነው እና ለረጅም ጊዜ የሚቆይ ነው። ስለዚህ ያንን ነገር ቼክ አድርጋችሁ መመገብ ይኖርባችኋል። እነኚህ ሁኔታዎች ቼክ አድርጋችሁ በተኙበት ታፕታፕ እያደረጋችኋቸው ወይም ደግሞ ቀስ እያላችሁ እያሻቸዋቸው የማይተኙ ከሆነ ወይም ደግሞ ወደ እንቅልፋቸው የማይመለሱ ከሆነ የዚህ ጊዜ ታነሷቸዋላችሁ። ምክንያቱም ልመግቡም አስፈላጊ ሊሆን ይችላል። ካልሆነ ደግሞ በዛ ላይረጋጉላችሁ ስለሚችሉ ከፍ አድርጋችሁ ይዛችሁ ማረጋጋትን አስፈላጊ ሊሆን ይችላል ማለት ነው። ያው እነኚህን ሂደቶች ማድረግ ያለባችሁ በእድሜ ከፋፍለን ስናየው ህፃናት ከተወለዱ ጊዜ ጀምሮ እስከ 2 ወር ድረስ በየትኛውም ለቅሷቸው ላይ ተነስታችሁ ቀጥታ ኢንተርፊር ማድረግ አለባችሁ። የሚያስፈልጋቸው ዳይፐር መቀየር ከሆነ ዳይፐር መቀየር አለበት። ረሃብ ከሆነ ረሃቡን ማስታገስ አለባችሁ፣ ማጥባት አለባችሁ። ብቻ የሚያስፈልጋቸው ነገር ብድግ አድርጋችሁ ቶሎ ቼክ ማድረግ ይኖርባችኋል። ነገር ግን ህፃናት 2 ወር ከሞላቸው በኋላ ቅድም እንደነገርኳችሁ አጠገባቸው ቆማችሁ ቼክ ማድረግ አለባችሁ። ምን እየሆነ ነው፣ ምን ፈልገው ነው የሚለውን ነገር ቀስ ብላችሁ ማረጋጋት አለባችሁ። ምክንያቱም ህፃናት በዚህ 2 ወር በሚሞላቸው ጊዜ ላይ ራሳቸውን አረጋግተው የመተኛቱን ሂደት በደንብ እየተለማመዱ ስለሚመጡ ማለት ነው። ይህም ሌሊት እየተነሳችሁ ቼክ የምታደርጓቸው ቆይተው ማለት ቼክ ከማድረጋችሁ በፊት ዝግ ማለትና መቆየት ያለባችሁ ጊዜ መጀመሪያ ከሌ 3 ደቂቃ ያህል እንደዛ ቁጭ ስላላችሁ ወይም ደግሞ ዝም ብላችሁ ትጠብቃላችሁ። ከዛ ከፍ ታደርጋላችሁ 5 ደቂቃ፣ ከዛ 7 ደቂቃ፣ ከዛ 10 ደቂቃ እያላችሁ ቼክ የምታደርጉበትን ሰዓት እያረዘማችሁ ትመጣላችሁ። ማለት ቼክ ከማድረጋችሁ በፊት መቆየት ያለባችሁን ጊዜ ማለት ነው። እንደዚህ በምታደርጉበት ሰዓት እነሱ ራሳቸውን ችለው በራሳቸው እንዲረጋጉ ጊዜ እየሰጣቸዋቸው ነው። ነገር ግን ቶሎ ብላችሁ አጠገባቸው የምትሆኑ ከሆነ የምትይዟቸው ከሆነ የምታቅፏቸው ከሆነ ቅድም እንደነገርኳችሁ ሰፓሬሽናል አንግዛይቲ ምንለው ወይም ደግሞ ከእናንተ ተለይተው ተነጥለው መተኛት መፍራትን ሊያጋልጣቸው ይችላል። ስለዚህ ያደጉ መጥተው ከ4 ወር 6 ወር ጀምሮ ባለው እድሜያቸው ላይ ይሄ ችግር እንዳያጋልጣቸው እናንተ አስቀድማችሁ እያለማመዳቸው መምጣት አለባችሁ ማለት ነው። አሁን ከ6 ወር በላይ ስላሉት ህፃናት ከመነጋገራችን በፊት አንድ ጥያቄ ሊሆን ነው የሚገባው። ህፃናት ሌሊት እየቀሰቀስኩኝ መመገብ አለብኝ ወይ፣ እንቅልፍ ዑደታቸውን አያዛባም ወይ የሚለው ጥያቄ በየሳምንቱ ይለያያል። እንደየህፃኑ በየሳምንቱ ይለያያል። እዚሁ ስክሪኑ ላይ እንደምታዩት ህፃናት ከተወለዱ ጊዜ ጀምሮ በመጀመሪያ 6 ሳምንት ወይም ደግሞ ከ1 ወር እስከ 2 ወር እስከሚሞላቸው ድረስ ባለው ጊዜ ውስጥ በየ2-3 ሰዓቱ ቀንም ማታም ይሁን መመገብ መቻል አለባችሁ። ማታ ላይ ለማስጣል እንዳትሞክሩ። ከዛም ከፍ ብለው ከ6 ሳምንት እስከ 8 ሳምንት ባለው ወይም ደግሞ ከወር ከግማሽ እስከ 2 ወር ባለው እድሜያቸው ደግሞ ከ3 እስከ 4 ሰዓት ባለው ጊዜ ውስጥ መመገብ መቻል አለባችሁ። ወይም ደግሞ ህፃናት በሚነሱበት ሰዓት ላይ ማታ ላይ መመገብ ይኖርባቸዋል። ያው ከ2 ወር እስከ 3 ወር ባለው እድሜያቸው ደግሞ ከ1 እስከ 2 ጊዜ ብቻ እየተነሳችሁ ማጥባት ሊኖርባችሁ ይገባል። በዚህ እድሜያቸው ላይ የሚተኙበት ጊዜ እየረዘመ ስለሚመጣ እናንተ እየቀሰቀሳችሁ ማጥባት አይጠበቅባችሁ። አሁን እዚህ ጋር ነው ችግር የሚፈጠረው። ህፃናት አብዛኛው ጊዜ 6 ወር ከሞላቸው በኋላ ሌሊት ሲነሱ እርቧቸው ነው ብላችሁ እናንተ ቀጥታ ማጥባት ወይም ደግሞ መመገብ ትጀምራላችሁ። ህፃናት 6 ወር ከሞላቸው በኋላ ሌሊት ላይ ሙሉ በሙሉ የመተኛት አቅማቸው እየጨመረ ስለሚመጣ እናንተ በዛ ሰዓት መመገቡ ከሆነ በዛ ሰዓት ላይ መመገብ አለብኝ
የሚለውን ነገር ጭንቅላታቸው እየተላመደ እንዲመጣ ታደርጋላችሁ። ይሄ ደግሞ የእንቅልፍ ዑደታቸውን ያዛባል። ስለዚህ ህፃናት 6 ወር ከሞላቸው በኋላ ሌሎች ምክንያቶችን ፈልጉ እንጂ ሌሊት ላይ እየተነሳችሁ መመገብ አስፈላጊ አይደለም። ሌሊት ላይ ህፃናትን መመገብ የሚያስፈልጋችሁ ከሆነ ደግሞ ማድረግ ያሉባችሁ ነገሮች አሉ። ለምሳሌ ህፃናትን ለማጥባት ከፍ በምታደርጉበት ሰዓት ላይ መብራቱ ዲም መሆን አለበት። ቀጥታ ሙሉ በሙሉ እንዳታበሩት። ዳይፐራቸው ካካ ከሌለው በስተቀር እንዳትቀይሩ። በተቻላችሁ አቅም ከመገባችሁ በኋላ ማስገሳትን እንዳትረሱ። ስታስተኛቸው ደግሞ በሚገባ መልኩ አስተካክላችሁ ማስተኛት ይኖርባችኋል። ነገር ግን ሌሊት መመገብን መቀጠል ያለባችሁ አንዳንድ ሁኔታዎች አሉ። ለምሳሌ ልጃችሁ ህመም ላይ ከሆነ፣ ክብደት በበቂ ሁኔታ እየጨመረ ካልሆነ፣ ወይም ያለ ጊዜው የተወለደ አይነት ህፃን ከሆነ እነኚህን በደንብ ማራቅና ማርዘም መቻል አለባችሁ፣ የሚመገቡበትን ጊዜ ማለት ነው። አሁን ደግሞ ህፃናት 6 ወር ከሞላቸውና ከዛ በኋላ ምን ማድረግ እንዳለባችሁ ደግሞ ልንገራችሁ። ህፃናት 6 ወር ሲሞላቸው ራሳቸውን ችለው መተኛት የሚፈልጉበት ጊዜ ነው። ስለዚህ እንደ ምርጫችሁ የራሳቸውን ክላስ አመቻችታችሁ ማስተኛት ትችላላችሁ። ካልሆነ ደግሞ እናንተው ክፍል ተኝተው ለራሱ የራሳቸው አልጋ ራቅ ያለ ቦታ ላይ ማስተኛት መቻል አለባችሁ። ባይገርማችሁ እንደውም ህፃናት በራሳቸው ክፍል ውስጥ የሚተኙ ከሆነ የሚተኙበት ቆይታና የሚተኙት እንቅልፍ በጣም ጤናማ እንደሆነ አንዳንድ ጥናቶች ያሳያሉ። ከዚህ እድሜ ጀምሮ የራሳቸው ክፍል የምታመቻቹላቸው ከሆነ አንደኛ ራሳቸውን በራሳቸው አረጋግተው መተኛትንና የወላጆቻቸው እርዳታ አስፈላጊነቱ እየቀነሰ እንዲመጣ ያደርግላቸዋል። ሁለተኛው ደግሞ ክፍል ሼር የምታደርጉ ከሆነ የእናንተ ድምፅም ይሁን ወይም ደግሞ እንቅስቃሴያችሁ እንዳይረብሻቸውና በራሳቸው ለረጅም ሰዓት ተረጋግተው እንዲተኙ ይረዳቸዋል። ያው ከ1 ዓመት እስከ 2 ዓመት እስከሚሞላቸው ድረስ የእናንተን ክፍል አብራችሁ ነገር ግን የተለያየ አልጋ ውስጥ ማስተኛት ትችላላችሁ። ነገር ግን ጥንቃቄ ማድረግ ያለባችሁ ነገር ከእናንተ ጎን እንዳታስተኙ። ስለዚህ ህፃናት ራሳቸውን ችለው በራሳቸው ክፍል ውስጥ እንዲተኙ ማለማመድ ያለባችሁ በጊዜ ነው። ምን ማድረግ እንዳለባችሁ ቅድም እንደነገርኳችሁ ማድረጋችሁ እንዳትረሱ። ምናልባት ልጆቻችሁ ከፍ ያሉ ከሆኑና ምን ማድረግ እንዳለባችሁ ግራ የገባችሁ ካላችሁ ኮሜንት ላይ ጥያቄያችሁ ማስቀመጥ ትችላላችሁ። ቤተሰብ ያልሆናችሁ ደግሞ እስካሁን ድረስ ካያችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።